ሰላም ሁላችሁም እንዴት አላችሁ? እንኳን እ ወደ እኔ ቻናል በሰላም መጣችሁ። ባለፈው ቪዲዮ የፎሬክስ ትሬዲንግ ጉዞዬን እንደጀመርኩ አጋርቻችኋለሁ። ዛሬ ደግሞ እየተማርኩ ባለሁበት ሰዓት የመጀመሪያው መሆን የነበረበት ፎሬክስ ትሬዲንግ ምንድን ነው የሚለውን በትክክል ማወቅ እና መረዳት ስለሆነ እሱ ምንድን ነው ብዬ ነው ይሄን ቪዲዮ የሰራሁት። ስለዚህ ተከታተሉ። እኔ መጀመሪያ ፎሬክስ ማለት ቻርት ላይ እያዩ ሴል ባይ መጫን እና ከዛ በኋላ ፕሮፊት መሰብሰብ ብቻ ነበር የሚመስለኝ። ነገር ግን በጣም ትልቅና ጥልቅ የሆነ ምህዳር እንደሆነ በስርዓት ተረድቻለሁ። አሁን በዚህኛው ቪዲዮ ደግሞ በደንብ ላስረዳችሁ የምፈልገው እሱን ነው። ስለዚህ የተረዳሁትን ከእናንተ ጋር አንድ ላይ እናየዋለን ማለት ነው። ፎሬክስ ምንድን ነው የሚለውን ለመረዳት ያህል ፎሬክስ ማለት ሁለት ቃሎች ናቸው። ያ ደግሞ ፎሪን እና ኤክስቼንጅ፣ አንድ ምንዛሪ በሌላ ምንዛሪ መቀየር ፎሪን ኤክስቼንጅ ያስብለዋል ማለት ነው። ስለዚህ ለምሳሌ እኔ ከኢትዮጵያ ወደ አሜሪካ ብንሄድ የአሜሪካ ላይ ያሉ ገበያዎች የእኛን ብር ጭራሽ አያውቁትም። ስለዚህ ምን ማድረግ አለብን? የእኛን ብር ወደ ዶላር መቀየር ይኖርብናል ማለት ነው። በዛ ሰዓት ያን የምናደርገው ኤክስቼንጅ ፎሬክስ ይባላል ማለት ነው። ለምንድን ነው ምንዛሬ ዋጋቸው የሚቀያየረው በየቀኑ የሚሉ ጥያቄዎች ደግሞ ነበሩ። ያ የሚቀየረው ለምንድን ነው ተብሎ ሲታሰብ በየጊዜው የከረንሲዎች ጥንካሬ፣ መላላትና መዋዠቅ፣ ኢንፍሌሽን፣ ግጭቶች ምናምን ሰፕላይን ዲማንዱን በደንብ ያናጉታል። ስለዚህ በዛ ሰዓት የአንዳንድ ጊዜ ዶላር ይጠነክራል፣ አንዳንድ ጊዜ ወርቅ ይጠነክራል፣ አንዳንድ ጊዜ ደግሞ ዩሮ ይጠነክራል። እንደዚህ እያለ እንቅስቃሴ ይኖረዋል ማለት ነው። ስለዚህ አብዛኛውን ጊዜ እነዚህ ነገሮች ኢኮኖሚካል በሆኑ ነገሮች ይለዋወጣል። በፎሬክስ ገበያ ውስጥ ማን ማን ይሳተፋል ብለን ብዙ ሰዎች ፎሬክስ በቃ የግለሰቦች ጨዋታ ነው ብለው ያስባሉ። ነገር ግን እነዚህ እውነታዎች ደግሞ ከነሱ መደበቅ የለባቸውም ብዬ ስለማስብ ፎሬክስ ገበያው ላይ የሚንቀሳቀሱ አሁን ለምሳሌ ማዕከላዊ ባንክ የሚባል አለ፣ ወርልድ ባንክ የምንለው እዛ ላይ ኤክስቼንጆች ይኖራሉ። ሌላው ንግድ ባንኮች አሉ፣ ወይም አሁን እኛ ሀገር እንደምንላቸው የግል ባንኮች አሉ አይደለ? ልክ እንደዛ ዓለም ላይ ደግሞ ትልልቅ የሚባሉ የንግድ ባንኮች አሉ። እነሱ ይሳተፉበታል። ትልልቅ ኢንቨስተሮች ወይም ደግሞ መንግስታት ይሳተፉበታል። ዓለም አቀፍ ኩባንያዎች ይሳተፉበታል። እንዲሁም ደግሞ እኛ የመጨረሻው የምንባለው ሪቴል ትሬደርሶች ነን። ስለዚህ ሪቴል ትሬደርሶች እንሳተፋለን። እኛ ሪቴል ትሬደርስ ላይ እንሆናለን ማለት ነው። ሪቴል ትሬደርስ ማለት የመጨረሻው የፒራሚዱ የመጨረሻው ወለል ነው። ስለዚህ እኛ ደግሞ ያው $10 እና $20 $100 ምናምን ኢንቨስት እያደረግን ወደ ትሬዲንጉ እንድንገባ ከብሮከሮቻችን አማካኝነት እንገባ ያደርጉናል። በዛ ሰዓት እኛ ትሬድ እንድናደረግ ይፈቀድልናል ማለት ነው። ምን እንገዛለን ምን እንሸጣለን የሚለው ነው። ፎሬክስ ውስጥ አንድ ምንዛሪ ብቻ አንገዛም። ስለዚህ ሁል ጊዜ ጥንድ ናቸው አይደለ? ላይክ ሁለት ነው የሚመጡት። ለምሳሌ አሁን ዩሮ የኤስዲ እዚህ ጋር እንዳለው እንደምታዩት ዩሮ ቤዝ ከረንሲ ይሆናል፣ ዩኤስዲ ደግሞ ኮት ከረንሲ ይሆናል ማለት ነው። ስለዚህ አሁን ለምሳሌ ዩሮን መሸጥ ብንፈልግ ዩኤስዲ እንገዛለን ማለት ነው። ስለዚህ ዩሮን ደግሞ ከገዛን ዩኤስዲን እንሸጣለን ማለት ነው። ስለዚህ የምንሸጠውም የምንገዛውም እዛው ላይ ይሆናል ማለት ነው። ያንን ነገር ለምንድን ነው የምናደርገው ሲባል ያው ካያችሁት ቻርቱ ወደ ላይ ይሄዳል፣ ወደ ታች ይወርዳል። ስለዚህ የአንደኛው ጥንካሬ የአንደኛው ዊክ መሆን ስለሚሆን ስለዚህ እንቅስቃሴ ይኖረዋል ማለት ነው። ስለዚህ በዛ ሰዓት ሴል እና ባይ በማለት እንቅስቃሴዎቹን ተረድተን ትሬድ እናደርጋለን። ስለ ፎሬክስ ያለንን ትልቅ የተሳሳተ አመለካከት እዚሁ ጋር ልንገራችሁ። አብዛኛው ጊዜ እውነቱን ለመናገር ፎሬክስ በጣም ሀብታም በአንድ ጊዜ የሚያስደርግ መንገድ ነው ብለን እናስባለን፣ ግን አይደለም። ይሄንን የምላችሁ ከምን አንጻር ነው? እኔም እንደዚሁ ተሳስቼ ነበር በጣም ለብዙ ጊዜ። ትሬዲንግ
በቃ ስኪል ነው። በአንድ ጊዜ ጌት ሪች ዊዝን ዴይስ የሚባል ነገር አይደለም። በዋነኝነት ክህሎትን አዳብሮ በየጊዜው ማሳደግ ነው። ልክ እንደ ሕክምና፣ ኢንጂነሪንግ ላይ እንዳለ ሰው፣ ንግድ ላይ ኢቨን ንግድ ላይ እንዳለ ሰው ክህሎት ነው። በቃ ይሄ ንግድ ነው። ስለዚህ ያንን ደግሞ ለመቻል ትዕግስት እና ተከታታይ የሆነ መማር ያስፈልገዋል ማለት ነው። ሶ አብዛኛውን ጊዜ ሰዎች ወድቀናል ተነስተናል ሲሉ ትክክል እንደሆነ እንድትረዱላቸው ነው። እንግዲህ ዛሬ ከተማርኩት አንጻር ይህ ቪዲዮ ከማዘጋጀቴ በፊት ፎሬክስ ቻርት ማየት ብቻ ነው ብዬ ነበር ማስበው። አሁን ግን ፎሬክስ ከዚህ በጣም የሚበልጥ እና ትልቅ የሆነ ኢንዱስትሪ እንደሆነ ተረድቼዋለሁ። በቀላሉ ኢኮኖሚ እንዴት እንደምንረዳ፣ ዜና እንዴት እንደምንከታተል፣ ስሜታችን እንዴት እንደምንቆጣጠር እና አደገኛ የሆኑ ነገሮች እንዴት ሶልቭ እንደምናደርግ እና እንደምንወጣበት በብዛት አይቻለሁ። ሶ ሁሉንም ነገር አንዱ የትሬዲንግ አካል ናቸው። ስለዚህ ይህን እላለሁ። ዛሬ ፎሬክስ ትሬዲንግ ምን እንደሆነ ተረድተናል። በሚቀጥለው ቪዲዮ ደግሞ ለምን ምንዛሬዎች ዋጋቸው በጣም ይንቀሳቀሳል፣ ለምንስ እንዴት ነው የሚንቀሳቀሰው፣ ከረንሲ ፔሮች ምን ማለት ናቸው የሚሉትን በደንብ እናያለን። ስለዚህ ቪዲዮ ጠቃሚ ሆኖ ከተሰማችሁ ላይክ አድርጉልን፣ ኮሜንታችሁን ጻፉልን። እንዲሁም ደግሞ አብራችሁን የምትቀጥሉ ከሆነ ሰብስክራይብ አድርጉልን። እኔ አሁንም እየተማርኩ ነው እና የምማረውም ሁሉ ከእናንተ ጋር አጋራለሁ። እስከምንገናኝ ድረስ ቻው።